የአንድ አማኝ ታላቁ ተልእኮ ምን እንደሆነ ልንገራችሁ። በጌታ የንን ቪዲዮ ሼር እና ኮፒ ሊንክ ሪፖስት አድርጉት። የአንድ አማኝ ታላቁ ተልእኮ ማለት መዝሙር ማውጣትና ዘማሪ መባል አይደለም። ትንቢት መናገርና ነቢይ መባልም አይደለም። ልሳን መናገርና ብዙዎችን መፈወስም አይደለም። የአንድ አማኝ ታላቁ ተልእኮ በአራቱም ወንጌላትና በሐዋርያ ሥራ ላይ ተጠቅሷል። አንደኛ እንግዲህ ሂዱና አሕዛብን ሁሉ በስሜ እያጠመቃችኋቸውና እያስተማራችሁ ደቀ መዛሙርቴ አድርጉ የሚል ነው ታላቁ የአማኝ ተልእኮ። ሁለተኛ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ሲበቁ ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል የሚል ቃል ነው የአማኙ ታላቁ ተልእኮ። ሶስተኛ ሉቃስ ወንጌል ምዕራፍ 24 ቁጥር 46 ለዚህ ምስክሮቼ ናችሁ የሚል ቃል ነው የአንድ አማኝ ታላቁ ተልእኮ። አራተኛ ዮሐንስ ወንጌል ምዕራፍ 20 ቁጥር 21 አብ እንደላከኝ እኔ ደግሞ እልካችኋለሁ እንዳላ መላክና እውነተኛውን ወንጌል መስበክ ነው የአንድ አማኝ ታላቁ ተልእኮ። አምስተኛና የመጨረሻ በኢየሩሳሌም በይሁዳ በሰማሪያ እስከ ምድር ዳርቻ ምስክሮቼ ትሆናላችሁ እንዳላ በደረስንበት ሁሉ ምስክሮች መሆን ነው የአንድ አማኝ ታላቁ ተልእኮ። ስለዚህ የወንጌል አማኞች በሙሉ ይህንን ተልእኮ አጥብቃችሁ እንድትይዙ በጌታ ሪያረ ይለምናችኋለሁ። ይህንን ቪዲዮ ለብዙዎች እንዲደርስ ሼር እና ኮፒ ሊንክ ሪፖስት አድርጉት። እስቲ 20 እና 30 ጊዜ ኮፒ ሊንክ አድርጉት ለብዙዎች እንዲደርስ ማለት ነው። ሪፖስትም አድርጉት። ታላቁ ተልእኮ እውነተኛ ወንጌል ነው። እውነትን ይዘን እንቀጥላለን።